ሰላም ቅዱሳን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። የእግዚአብሔር ስም የተባረከ ይሁን። ዛሬ ደግሞ ከኔ ጋር አጠር ያለ በተለይ መጽሐፍ ቅዱስ አሰባበክ ላይ የምትቸገሩ በተለያየ አቅጣጫ ከእግዚአብሔር መልእክትን ተቀብላችሁ ለማገልገል ለመስበክ ስትሉ የምትቸገሩ ልጆች ካላችሁ ይሄን በደንብ እንድትሰሙ ፈልጋለሁ። ለምን ይሄ በቢብሊካል ፕሪቺንግ ወይም ሆሚሌቲክስ የሚለው ምንድነው? ይሄ ዓላማው ወጣቶችን መጽሐፍ ቅዱሳዊ አሰባበክ መሰረቶችን እንዲያውቁ ማስቻል ነው። ይሄ እንግዲህ ዝም ብሎ ከራሴ ምኞት ከራሴ ሐሳብ ሳይሆን ከመጽሐፍ ቅዱስ ጥቅስ እንዲሁም ደግሞ የቀደሙት የቤተ ክርስቲያን አባቶችና ስኮላርስ ምሁራን ያስቀመጡት ላይ ቆሜ አንድ ሰው መጽሐፍ ቅዱስን ወይም አንድን ክፍል ወስዶ ለማገልገል ለማስተማር ሲያስብ ምን ማካተት አለበት? ኖርማሊ ሐሳብ ነው የምሰጣችሁና በደንብ ያዙት። በደንብ ጊዜ ካላችሁ እንደው ብትጽፉ በጣም ደስ ይለኛል። ብትጽፉት በቢብሊካል ፕሪቺንግ ወይም ሆሚሌቲክስ ይባላል። አንድ ኮርስ ነው የምትወስዱ በዚህ በስነ መለኮት ውስጥና እኔ ሰፊውን ሐሳብ ሳይሆን የተወሰኑ ነጥቦችን ነው ሼር ላረግላችሁ ምፈልገው። የተወሰኑ ዋና ነጥቦች እንግዲህ አንድን ነገር ስናደርግ አንድን ነገር ስንፈጽም ከማድረጋችን በፊት ወይም ከመፈጸማችን በፊት እንዴት ነው የምፈጽመው? በምን መልኩ ነው የማከናውነው? ተደራሲያንስ እነማን ናቸው የሚለውን ነገር ማሰብ አለብን። አሁን ለምሳሌ አንድራጎጂና ፔዳጎጂ የሚባል ነገር አለ። አንድራጎጂ የሚባለው ለአደልት የሚሰጥ የትምህርት ዘዴ ነው። አደልት ማለት በእድሜ ገፋ ላሉት የሚሰጥ የትምህርት አካሄድ ነው። ፔዳጎጂ ደግሞ ለወጣት ወይም መካከለኛ ላይ ላሉት የሚሰጥ ነው። ስለዚህ ጀስት መጽሐፍ ቅዱስንም ስናገለግል ማን ናቸው ተደራሲያን የሚለውን ነገር ማወቅ አስፈላጊ ስለሆነ ሆሚሌቲክስ ደግሞ ያን ሂንት ነው የሚሰጠን። ሁሉን ያማከለ እንዴት ነው ለሌሎች ማድረስ የምንችለው የሚለውን ለመረዳት ሳነብ ቁጭ ብዬ ቤቴ ሳይ ከተረዳሁት ነገር ነው ያስፈልጋችኋል ብዬ ሼር የማደርገው። በደንብ አዳምጡ። ምንም ክፍያ የለውም ወዳጆቼ። ዩቲዩብን ገብታችሁ ሰብስክራይብ አድርጉ፣ ለሌሎች ሼር አድርጉ፣ ኮሜንት አድርጉ። የሚጠቅማችሁ ነገር ነው፣ ብዙዎችን እንዲደርስ አድርጉላችኋለሁ። ከዛ በፊት ግን አንድ ክፍል ላንብብላችሁ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ ሐዋርያ ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በኤፌሶን ከተማ ላለው ወጣት እንደዚህ ይላል። እንደማያፍርና የእውነትን ቃል በትክክል እንደሚያስረዳ የተመሰከረለት ሰራተኛ ራስህን በእግዚአብሔር ፊት ልታቀርብ ትጋ። ለወጣቱ ነው የምለው። እኔም እናንተም አብዛኞቻችን ወጣቶች እንደመሆናችን መጠን በዚህ ዘመን ላለነውም እጅግ አስፈላጊ ነው። አምላካችንና አባታችን ወዳጃችንና ረዳታችን የሰራዊት ጌታ ቅዱስ እግዚአብሔር እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። አንተ አምላካችን፣ አንተ አባታችን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። በድንቅ አጠራር የጠራን በልጁ በኢየሱስ ክርስቶስ በኩል በመንፈስ ቅዱስ ኃይል ላዳነን ለእግዚአብሔር ክብር ይሁን። ለታረደው በክብር ይሁን፣ ለመንፈስ ቅዱስ ክብር ይሁን። ይህን የሚቃወም የጨለማ ኃይል ደግሞ በስም ጉልበት አመድ ይሁን። በደም ሸፍነን። የቃሉ የጊዜውና የሕዝቡ ባለቤት አንተ ነህ። መካከላችን ሁን። ይህን ስለ ብላቴና ስለ ኢየሱስ ክርስቶስ ስትል አድርግ። እሺ፣ እዚህ ጋር የምናየው ሆሚሌቲክስን ነው። ሆሚሌቲክስ ማለት ይሄ ወጣቶች እንዴት በመጽሐፍ ቅዱስ
መሰረት ይሰብካሉ ወይም መጽሐፍ ቅዱስን እንዴት መስበክ አለብን። በሌላ ቋንቋ ተንበርክከን እግዚአብሔር አንድን ቃል ቢሰጠን አንድን ህብረት፣ አንድን ቲም ወይም አንድን ቤተክርስቲያን ለማገልገል ስናስብ አንድን ቃል ብንቀበል ያን ቃል በምን መልኩ ነው ማገልገል ያለብን የሚለውን አጠር ያለ ሰጣችኋለሁ። የመጀመሪያው መግቢያ ነው። መግቢያ ላይ ብዙ መቆየት የለብንም። ስልጠናዎች ካልሆኑ ሰፊ ረዘም ያለ ስልጠና፣ ረዘም ያለ የውይይት ጊዜ ካልሆነ አጠር ያለ ትምህርትና አጠር ያለ ስብከት ከሆነ መግቢያ ነው የምንጠቀመው። መግቢያችን ላይ እንግዲህ የመጀመሪያው ሆሞሌቲክስ ምንድነው? ሆሞሌቲክስ ምንድነው? ሆሞሌቲክስ ማለት በሌላ ቋንቋ ወይም ደግሞ ለእናንተ ልትረዱና ልታውቁ በምትችሉ ቋንቋ ስብከት ንግግር አይደለም። ማለትም የእግዚአብሔርን ቃል በትክክል ለሰዎች ማቅረብ ነው። እግዚአብሔርን ቃል ለተጻፈለት ዓላማ በትክክል ለሰዎች ማቅረብ ነው። ያ ማለት ሐዋርያ ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ምዕራፍ 4 ቁጥር 2 ላይ ቅርታ እንደተናገረ ቃሉን ስበክ ነው ያለው። ቃሉን ምን ላድርግ? ስበክ ቃሉን። ስለዚህ ሆሞሌቲክስን ስናስብ የእግዚአብሔርን ቃል በትክክል አቅርቤያለሁ ወይ ነው በቃ ትልቁ ነገር ይሄ ነው እንጂ ሰዎችን የማስደሰት ወይም ሰዎችን እንትን የማለት ጉዳይ አይደለም። በቃ ሆሞሌቲክስን ስታስቡ የእግዚአብሔርን ቃል በትክክል ስለማቅረብ አስቡ። በቃ በትክክል አቅርቤያለሁ። ለቀደሙት ሰዎች የተጻፈበት ዓላማ ምንድነው? በዚህ ዘመንስ እንዴት ነው አፕላይ ማድረግ ያለብኝ የሚለውም ማሰብ። ሌላ ሁለተኛ የመልካም ስብከት መሰረቶች ምንድናቸው? የመልካም ስብከት መሰረቶች ምንድናቸው? አንድ ሰው መልካም ስብከት ሰበከ የሚባለው መልካም ስብከት መሰረቱ ምንድነው? እንደተለመደ ያው ይሄ የታወቀ ነው በሁላችንም ዘንድ በጸሎት መጀመር ነው። በጸሎት ስንጀምር ደግሞ እንደ ተሰጠን ሰዓት ነው። አሁን ለምሳሌ እንዳልኳችሁ ረጅም ሰዓት የስልጠና የትምህርት ከ1 ሰዓት ተኩል ከ2 ሰዓት ከዛ በላይ የሚሰጠን ከሆነ ረጅም ጸሎት ማድረግ በደንብ መጸለይ ነው። አጠር ያለ ደግሞ 40 ደቂቃ እስከ 1 ሰዓት የሚሰጠን ከሆነ በጸሎት ስንጀምር ደግሞ የቃል ጊዜን በማይነካ መልኩ ጸሎታችን ላይ ትኩረት ማድረግ ነው። ከዛ የመጽሐፍ ቅዱስ ክፍልን መምረጥ ነው። የመጽሐፍ ቅዱስ ክፍልን መምረጥ ስላችሁ ለምሳሌ ተንበርክከን እግዚአብሔር አንድን ቃል ይሰጠናል። በዛ ቃል ላይ ቆመን ደግሞ ሌላ የሚደግፍ ከሱ ጋር የሚሄድ የመጽሐፍ ቅዱስ ክፍልን አዲሽናል እንጨምራለን ማለት ነው። ይቅርታ ትንሽ ጉንፋን ነገር ይዞኝ ነው። እንጨምራለን ማለት ነው መጽሐፍ ቅዱስ ክፍልን መምረጥ። ሌላው የጽሑፉን ትርጉም መረዳት። የእግዚአብሔርን ቃል በትክክል ማቅረብ የሚለው ነገር ትልቁ ነገር ወዳጆች የጽሑፉን ትርጉም መረዳት ነው። ሰው የጽሑፉን ትርጉም ሳይረዳ የሚያገለግል ከሆነ የእግዚአብሔርን ቃል እያቀረበ አይደለም። አይዞህ ምንድነው ጽሑፉ? መጀመሪያ ለተጻፈላቸው ሰዎች ጽሑፉ ምን እያለ ነው? በዚህ ዘመንስ እንዴት ነው አፕላይ ማድረግ ያለብኝ የሚለውን ጽሑፉን መረዳት። የስሜት ጉዳይ አይደለም። ሰዎች ሞቅ የማድረግ ጉዳይ አይደለም። እግዚአብሔርን የማስደሰት ነው። እግዚአብሔርን ስታስደስቱ ደግሞ ትክክለኛ እግዚአብሔር የሚከተሉ ሰዎችም ይደሰታሉ። ሌላ ዋና መልእክቱን ማውጣት። የጽሑፉን ትርጉም ከተረዳን በኋላ ደግሞ ዋና መልእክቱን ምን ማድረግ? ማውጣት። ቀጥሎስ በዘመናችን እንዴት እንደሚተገበር ማሳየት። ከዘመናችን ጋር አፕላይ ማድረግ፣ በዛ ዘመን የነበረውን ማየት። ስለዚህ የመጀመሪያው መግቢያ ነው ብለናል። ቀጥለን ደግሞ የመልካም ስብከት መሰረቶች ምንድነው? በጸሎት መጀመር፣ የመጽሐፍ ቅዱስ ክፍል መምረጥ፣ የጽሑፉን ትርጉም መረዳት፣ ዋናውን መልእክት ማውጣትና በዚህ ዘመን ደግሞ እንዴት ነው አፕላይ የሚደረገው የሚለውን ነገር በደንብ መረዳት። ሶስተኛ የስብከታችን አወቃቀር ነው። ለምሳሌ ስብከታችንን ስናወቃቅረው ወይም አንድ ስብከት ኦርጋናይዝ ስናደርገው መጀመሪያ ማስተዋል ያለብን ነገር መልእክትን የሚሰጥ እግዚአብሔር ነው። ተንበርክከን መልእክትን ከእግዚአብሔር ከተቀበልን በኋላ መልእክት ከተሰጠን በኋላ በዛ መልእክት ላይ ቆመን ስብከታችን እንዴት ነው ማዋቀር ያለብን? አንደኛ መግቢያ። እንግዲህ መግቢያችንን ስንጠቀም እንደ ኦዲየንሱ ነው ወይም ደግሞ እንደ ጉባኤው ነው ወይም እንደ ተሰጠን ሰዓት ነው።
የሰዎችን ትኩረት ወደ እግዚአብሔር ቃል የሚያመጣ መንገዶችን ወዮችን መጠቀም፣ ሰዎች በትክክል እንዲሰሙ የሚያደርግ መንገዶችን መጠቀም። የስብከት አወቃቀርን ስናስብ መግቢያ ላይ ሁለተኛ ዋና ነጥቦችን አሁን ለምሳሌ 3 ሊሆን ይችላል 4 ሊሆን ይችላል የምናወጣቸውን ነጥቦች ሜን የሆኑ በጣም ያልበዙ ግን እንደተሰጠን ሰዓት ዋና ነጥቦች ማውጣት፣ እያንዳንዱን በመጽሐፍ ቅዱስ ጥቅስ ማስደገፍ፣ ለሰዎች ለምናገለግላቸው ለምናካፍላቸው ሰዎች እያንዳንዱን ሼር የምናደርገውን አይዲያ ወይም ዋና ነጥቦች ከመጽሐፍ ቅዱስ ክፍል ጋር ማስደገፍ፣ ምሳሌና ተግባራዊ ደግሞ አፕሊኬሽን እንዲኖረው ወጥቶ ሰዎቹ በሚኖሩበት አካባቢ በሚኖሩበት ኤሪያ በሚሰሩበት በየትኛውም ስፍራ በሚማሩበት የትም ቦታ በሚሄዱበት ከህይወታቸው ጋር ሊተገብሩ የሚችሉበትን ምሳሌያዊና ተግባራዊ የሚደረግበትን መንገድ ማስቀመጥ። ሌላው መደምደሚያ እንግዲህ ዋና ሐሳቡን መድገም ነው። የመጀመሪያ የተናገርነውን በተለይ ኮር አይዲያ የሚባለውን ዋና ሐሳብ የሚባለውን መድገም፣ ቀጥሎ ደግሞ ወደ ተግባር ጥሪ ማድረግ አፕሊኬሽን ላይ ሰዎች ከዚህ ወጥቶ ቸርች አካባቢ ብቻ ጮሆ እንዲሄዱ ሳይሆን ወይም ደግሞ የሚሰለጥኑበት የሚማሩበት ኤሪያ አካባቢ ጮሆ እንዲሄዱ ብቻ ሳይሆን ሄዶ በሚኖሩበት አካባቢና ሰፈር ላይ ደግሞ ተግባራዊ እንዲያደርጉ ጥሪ ማቅረብ ላይ ትኩረት ማድረግ አለብን ማለት ነው። ስለዚህ የስብከትን አወቃቀር ስናስብ መግቢያ ያስፈልጋል፣ ዋና ነጥቦች ያስፈልጋሉ። ዋና ነጥቦች ላይ ቢበዛ 3 በጣም ደግሞ ጊዜ ሰፊ ጊዜ ከተሰጠን 5 እያንዳንዱን ደግሞ መጽሐፍ ቅዱስ ማስደገፍ፣ ምሳሌና ተግባራዊ አተገባበር እንዲኖረው ደግሞ ማድረግ፣ መደምደሚያ ላይ ትኩረት ማድረግ፣ ዋና ሐሳቡን መድገምና ወደ ተግባር በሚሄዱበት ስፍራ ሁሉ እንዲተገብሩ ጥሪ ማቅረብ ነው። ሌላው የሰባኪ ባህሪ ነው። የሰባኪው ራስህ የተቀበልከው ወይም ራስሽ የተቀበልሽው ቃሉን የተቀበልሽው የሰባኪው ባህሪ በጣም ወሳኝ ነው። የሰባኪው ባህሪ እነዚህ ከላይ ጠቀስኩላችሁ ነገሮችን ሁሉ ቀምሮ አስተካክሎ በደንብ አደራጃጅቶ ሆሞሌቲክስን በደንብ ተጠቅሞ ያሰባበክ ዘዴውን በደንብ አዋቅሮ ሰባኪው ቅድስና ከሌለው፣ ትህትና ከሌለው፣ ፍቅር ከሌለው፣ ግልጽ ንግግር ከሌለው፣ በመንፈስ ቅዱስ የማይመራ ከሆነ ወዳጆቼ ኪሳራ ነው። ምን ማለት ነው? ይቅርታ፣ የሰባኪ ባህሪ ቅድስና ያስፈልጋል። ቅድስና ማለት መለየት ማለት ነው። እግዚአብሔር ቃል ከሚጠላ ነገር መለየት። መቼስ ፍጹም እንሆናለን አይደል? ፍጹምነት በሰማይ ነው። እንስታለን ሰዎችንን፣ ግን ይሄ የወጣ የኃጢአት ልምምዶች በህይወታችን እንዳይኖሩ መለየት። ሌላው ትህትና ነው። ትህትና ማለት አንገትን ሰብሮ ደህና ዋልክ አይደለም። ትህትና ማለት ከልብ የሆነ ፓሽን። ትህትና ማለት እንደ እግዚአብሔር ቃል መመላለስ ማለት ነው ባጭሩ። በቃ ሌላ ፍቅር ነው። ፍቅር የሚለው ነገር ደግሞ ሁሉን ያቀፈ ፍቅር ነው። የሚወዱንም ብንወድ ምንም ድንቅ አይደለም። ያላመኑ ሰዎች ፓጋኖችም ያላመኑትን የሚወዷቸውን ሰዎች ይወዳሉ። ያላመኑም ሰዎች ሁሉንም ያቀፈ ኦዲየንስ ፊት ስንቆም ለሁሉም የፍቅር ልብ። ሌላው ግልጽ የሆነ ንግግር። አንዳንድ ጊዜ መገለጥ ይሉና በጣም የሆነ የሚናወሳስበው ነገር አለ። ቸርች ውስጥ ብዙ ጊዜ 3 አይነት ሰዎች አሉ። ፍጥረታዊ ሰዎች አሉ፣ ስጋዊ ሰዎች አሉ፣ መንፈሳዊ ሰዎች አሉ። ፍጥረታዊ ሰዎች ዳግም ያልተወለዱ ናቸው። ስጋዊ ሰዎች ደግሞ አምኖ በክርስቶስ አምኖ ድኖ ነገር ግን የመንፈስ ፍሬ በሕይወታቸው የሌለ ሰዎች ናቸው። መንፈሳዊ ሰዎች ደግሞ
ህይወታቸው በእግዚአብሔር ቃል የተቃኘና የመንፈስ ፍሬ ገላትያ 5:23 ያላቸው ሰዎች ናቸው። ስለዚህ ግልጽ ንግግር ስንል ለሁሉም በሚገባ መልኩ ያስፈልጋል። ሌላ መንፈስ ቅዱስ መመራት ነው። ውስጥን ማዳመጥ፣ የመጣልንን ቃል ሁሉ መጠቀም አይደለም። መንፈሳዊነት የተገለጠልንን ቃል ሁሉ አይደለም። መንፈስ ቅዱስ መመራት እንግዲህ አንደኛ ጢሞቴዎስ 4:2 ላይ ተናግሬያቸዋለሁ። ቃሉን ስበክ ነው የሚለው። ቃሉን በቃ ቃሉ ግልጽ ንግግር ነው። ቃሉ ላይ ትኩረት ማድረግ። የመጨረሻው መደምደሚያ ደግሞ ከላይ ያስቀመጥናቸውን ነጥቦች ማስታወስ፣ ቃሉን በትክክል መረዳት፣ ቃሉን በፍቅር ማቅረብ፣ ቃሉን ደግሞ ራሳችን በህይወት መኖር። ምንድነው ያልኳችሁ? መደምደሚያ ላይ ስንመጣ ከላይ ያስቀመጥናቸውን ነገሮች በትክክል 3 ነጥብ ሊሆን ይችላል፣ 5 ነጥብ ሊሆን ይችላል። እንደተሰጠን ሰዓት አጭር ከሆነ አጭር ሐሳብ ነው የምንጠቀመው። ቃሉን በትክክል መረዳት አለብን። ቃሉን በፍቅር ማቅረብ አለብን። ቃሉን ደግሞ ራሳችን በህይወት መኖር አለብን። ለምን? ሁለተኛ ጢሞቴዎስ ምዕራፍ 2:15 አሁን ያነበብኩላችሁ ክፍል እንደማያሳፍርና የእውነትን ቃል በትክክል እንደሚያስረዳ የተመሰከረለት ሰራተኛ ራስህን በእግዚአብሔር ፊት ልታቀርብ ትጋ። በማን ፊት? በእግዚአብሔር ፊት። ምን ማለት ነው? እግዚአብሔር የሌለበት ቦታ የለም። እግዚአብሔር ሁሉን ያያል፣ ሁሉን ያውቃል፣ በሁሉ ስፍራ ይገኛል፣ ሁሉን ይችላል። ምናደርገውን አይደለም ልናደርግ ያሰብነውን ነገር ያውቃል። ምን ከውነውን ሳይሆን ወደፊት ልንከውን ያሰብነውን ነገር እግዚአብሔር ያውቃል። ስለዚህ ሰመራይዝ አደርግላችሁ ሆሚሌቲክስ ወይም ያሰባበክ ዘዴን ስናስብ የመጀመሪያ ሆሚሌቲክስ ምንድነው ብለን ተነሳን። ሆሚሌቲክስ ማለት ስብከት ንግግር አይደለም ማለት መናገር ብቻ ሳይሆን የእግዚአብሔርን ቃል በትክክል መናገር፣ በትክክል ለሰዎች ማቅረብ፣ ቃሉን በትክክል ለተጻፈለት ዓላማ ማዋል፣ ለስሜታችን ለሰዎች ስሜት ሳይሆን ሌላ ሁለተኛ የመልካም ስብከት መሰረቶች ምንድናቸው ብለን በጸሎት መጀመር፣ የመጽሐፍ ቅዱስ ክፍልን መምረጥ፣ የጽሑፉን ትርጉም መረዳት፣ የኮንቴክስቱን መረዳት፣ ዋናው መልእክት ማውጣት፣ በዚህ ዘመን እንዴት እንደሚተገበር አፕሊኬሽን ማሳየት ነው። ሌላው ሶስተኛ ያነሳነው ሐሳብ የስብከት አወቃቀር ነው። የስብከት አወቃቀር አንስተን መግቢያ ያስፈልጋል ብለናል። ይሄ ትኩረት የሚስብ ሰዎች አቴንሽን እንዲሰጡ የሚያደርግ መግቢያ መጠቀም። ሁለተኛ ደግሞ ዋና ነጥቦች 3 ሊሆን ይችላል፣ 5 ሊሆን ይችላል እንደተሰጠን ሰዓት ብለናል። እያንዳንዱን ደግሞ መጽሐፍ ቅዱስ ማስደገፍ፣ ምሳሌና ተግባራዊ እንዲያደርጉ በሚሄዱበት እሱ ላይ ትኩረት ማድረግ ብለናል። መደምደሚያ ደግሞ ሊኖር ይገባል ብለናል። በዚህ በስብከት አወቃቀር ስር ዋና ሐሳቡን መድገም፣ ሰዎቹ በሚሄዱበት ቦታ ደግሞ አፕሊኬሽን እንዲሰሩ ማድረግ ብለናል። ሌላው አራተኛ የስብከት ባህሪ ብለን ደግሞ ምንድነው ያየነው? አንድ ሰባኪ የሰባኪ ባህሪ መሆን ያለበት ቅድስና ያስፈልጋል፣ ትሕትና ያስፈልጋል፣ ፍቅር ያስፈልጋል፣ ግልጽ የሆነ ንግግር። አንድ ያላመነ ሰው እንኳን ድንገት ቤተክርስቲያን ድንገት በዛ በዓል በምንሰብክበት ስቴጅ ውስጥ ቢገባ ሊረዳ በሚችል መልኩ ግልጽ ንግግር መሆን አለበት። ሌላው ደግሞ በመንፈስ ቅዱስ መመራት አለብን ብለናል። መደምደሚያ ላይ ደግሞ ያነሳነው 3 ነገሮችን ወይም ከላይ ደግሞ ነጥብ ያስቀመጥናቸው 3 ሊሆን ይችላል፣ 5 ሊሆን ይችላል፣ ከዛም በላይ እንደተሰጠን ሰዓት። አጭር ከሆነ አጭር ነጥቦችን ነው የምናነሳ፣ ረጅም ከሆነ ደግሞ ረጅም ነጥቦችን ልናነሳ እንችላለን። እነዛን ነጥቦች ማስታወስ፣ ቃሉን በትክክል እንዲረዱ ማድረግ፣ ቃሉን በፍቅርና በእውነት በታማኝነት ማቅረብ፣ ቃሉን እኛው ራሳችን ደግሞ በህይወት የምንኖር መሆን አለብን እላችኋለሁ። ይሄ እንግዲህ ይቅርታ በቢብሊካል ፕሪቺንግ ወይም ሆሚሌቲክስ የምንለው ነው። ከወሰናቸው ኮርሶች መካከል አጭር አድርጌ ጨምቄ
ነው ያቀረብኩላችሁ። ስለዚህ በየትም ስፍራ በየትም ቦታ የመጽሐፍ ቅዱስን ስትሰብኩ በዚህ መልኩ በዚህ ኮንቴክስት ብትሰብኩ በእግዚአብሔር ፊት በመጀመሪያ በሉዓላዊ በእግዚአብሔር ፊት ሲቀጥል ደግሞ በእግዚአብሔር ሕዝብ ፊት ትርፋማ ትሆናላችሁ። ጸጋ ከመንፈሳችሁ ጋር ይሁን። አይከፈልበትም። ፕሊዝ ገብታችሁ ዩቲዩብን ሰብስክራይብ አድርጉ። ሌሎችም ሰብስክራይብ እንዲያደርጉ ሼር አድርጉ፣ ኮሜንት አድርጉ። ሐሳብ ካላችሁ በግልም በህብረት ውስጥም መጠየቅ ትችላላችሁ። በጸሎታችሁ ውስጣችሁ ባለው በየትኛውም ነገር ከጎኔ መቆም የምትፈልጉ ዌልካም እላችኋለሁ። ጸጋ ይብዛላችሁ። ተባረኩ።